እኮ ኤፕሪል 19 ጥፍት ብሎኝ ማርያምን እንትን ሰኒን ጠይቄ በውስጥ ልሰራልኝ እንትን ቪዲዮ ኤፕሪል 19 ኦኬ። ችግሩ ኤፕሪል ማርች ምናምን ነገር በጣም ነው የሚጠፋኝ ማሪ። በጥር ነሐሴ ምናምን መስከረም ለምጭ ድገሚ ተረጋግተሽ ሞቲቬሽናል ስፒከር ቱ ፕሌስ ካም ምናምን ብለሽ በቃ ንገሪ ጀምሪ። ኦኬ Adonai, you are my brother. You are motivation woman, man. Adonai, you are motivation man. You are my best brother. I have game April 19. Good. Please come 10 lion or 5 lion. Also come. Don't worry. Finish. Adonai, you understand me? You አንተን እየቆራረጣችሁም ቢሆን ተናገሩ ትችላላችሁ ያልከው። እኔ እየበረታው እየጠነከርኩ ነው። ቀስ ብዬ ደግሞ ከነገ ወዲያ አስተካክዬ እለቃለሁ። ለጊዜው ይበቃል መማርዬ። ይሄን ላኪለት እንደው በፈጠረሽ ነው የሚገርም አገላለጽ ነው ሳሪ። በቃ የሚገርም ማለት የትም ያልተነዳ እንግሊዘኛ የትም ቦታ ማታ ኧረ ስለሱ ብዙ ማውራት ፈልግ ነበር። ጌታን በአማርኛ ሲመጣ አዎ እኔ ማርያም በጣም ነው የምነግረው። የአሜሪካ ሰው ለኛ ሞቲቬሽን ለምን ትሰጣለህ ብሎ እሪ አለ። አንተ ሞቲቬሽን ያልሰጠህ ማን ሊሰጥ ነው? ስጥ ወንድሜ። ብዙ ሞቲቬሽን መሰጠት የሚያስፈልገው ሰው አለ አሜሪካ እና ችግር የለም ወደኛ መጥተው ጌታን ለምን ማነቃቂያ ትሰጣለህ እያሉ ሲወርዱበት ነበር። በጣም ነው የተናደድኩት። ፕሊዝ ሄልፕ ሚ እንዴ ዝናብ መግባቱን ሳልነግረው አራራራ ቆይ ጋይስ ቆይ በፈጠራችሁ አቀናብሩልኝ ቆይ Adonai, you help me because of my shop, Kamred, Dirkosh, data, everything broke. That's why I have game. Please come, okay? You support me. Flood ጎርፍ ማለት ፍለድ ማለት ነው። ፍለድ በይ እሬን ያው ነው ወንድሜ። ዝናቡ ከመጣ ጎርፍ መጣ ነው። እኔን አልወሰደኝም እንጂ ይገባዋል ማሬ። እሱ በጣም የተማረ ሰው ነው ይገባዋል ወንድሜ። ተው ይሄ በደንብ ያውቃል አዶናይ። በፈጠረሽ ሁለት ጊዜ ሪካርዱን አንድ ላይ አቀናብረሽ ልቀቂ፣ ብቻውን እንዳለቂ እሬን የሚለውን ልቀቂ በፈጠረሽ ፎዚ ጌታን እንዴ። ወይ ደግሞ ጎርፍ ያለብጅ አብሬ ጎርፍ ያለቀኩትን ልቀቂ አብረሽ እንደው በፈጠረሽ። ጎርፍ የገባው ቀን ያለ ፎቶ አለ አይደል? ልቀቁልኝ አብራችሁ። ይመጣል ሳ እንዴ ይመጣል። መማር ይመጣል ሳው ምናምን ብለሽ ይመጣል እንዴ? የሁሉ እንግሊዘኛ ተናግረሽ ካልመጣ ምን ዋጋ አለው? በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ውርደት በዘራችሁ አይድረስ። ይሄን ሁሉ ተናግሬ ካልመጣ ማለት አንቺ ነሽ ተነቃቃሽው ከትናንት ነው ከታደመው። እኔ ግን ይሄን ሪከርድ አድርገው ካለቀቁ ጸባችን ከሪከርዶች ጋር ነው። እንደዚህ ልጅቷ ኧረ ይለቃሉ እንዴ። እኔ ነገ ደግሞ በቤት ያስተካክዬ እሄዳለሁ። አሁን እናንተ ስላላችሁ ፈርቼ ነው እንጂ ጉግል አድርገሽ ምናምን ተነስቼ ለጌሜማ እለቃለሁ በደንብ። እንዴው ሶፊ ትለቃለች። ሶፊ ያለች እህቴ የምስራ ይዛ ማሜ ያለው ወንድሜ ማሜም አሜሪካ ነው የሚኖረው ውዴ። እንደውም እሱ አስተካክሎ አቀናብሮ ይለቃል እንጂ በአይ ነው አረ ዝናቡን የሚያርገው ዝናብ አለ ከፈለጉ አለ ዝናቡን የሚያቀናው ዴራስ ያለ እንግዳስ ዝናቡን ዶርሞስ አስገብታት ምናምንማ። አዎ እንደውም ከወል ድርቆሽንም ጨምር እዛው ወይ ዳጣውን እቲኝማ። አረ ተይ ጀበናችን ሁሉ ነው። ተይ ውሃ የገባው አይመማር የጀበና እንዴ ብዬ ልግለጽላት? እንደው ወዲያ እየቆራረጥኩ ነው እንጂ አረጋሽቱ ብዙ ነገር ነግረው ነበር ለአዶናይ። አማርኛ ይሰማ የለ አንዴ በደንብ አማርኛ ይችላል። በአማርኛ ነው በጣም ሞቲቬት መሆንሽን የሚያውቀው በእንግሊዝኛ ስትናገሪ ነው። ነይ ሞቲቬትማ ነይ ሞቲቬት ነኝ እንዴ ነኝ ወይ እሪም ይበላች ወይ ስሚ እሪም እኮ ማሬ እንትን የከፈተሽ ሰው ናት ውዴ። ሰምተሻል ሳ መማርጊ ተማታትፍሽ እሪም እኮ አሜሪካን ትከፍታለች። እመቤቴ
ልብስ ባህል ልብስ ነበር የሚሸጠው ማሬ። ማጠቢያ ማሽን 18 ማሽን ትሄዳለህ። ልብሱን ብቻ ይዘህ ማጠብ ብቻ ነው በቃ እዛ ውስጥ ገራሚ ማሽን አጥቦ መማር አለቅልቆ ነግራሻለች። ማስታወቂያ ፕሮዳክት ነው። ይጅበት እስኪ በእንግሊዝኛ ይጅበት በዚህ ደርድራ ማለት ነው። ልክ ሰዎቹ ሲመጡ ልብስን ትወስዳለህ አለች ተስፍሽ ታስገባለህ። አጥቦ አለቅልቆ ምናምን ይሰጣል። አለቀ። ጭቅጭቅ የለን ንዝንዝ ያጣጥፋል። የለም እንዲ የአሜሪካ እኮ ነው። አሜሪካ እኮ ናት። ምን አስበህ ነው? የአሜሪካ ማሽኑ አተላለቁ ሪም ጎልድ ነው ወይ ሌላ ሪም ነች? ላላላላ ሪም አያትቹ ትዝጋለች። ሪም እንዴ ተው። ሪም አሜሪካ ለራሷ እኮ ነው የከፈተችው። እንዴት ተስፍሽ ወደ 30 ማጠቢያ ነው ያላገሳላ ማጠቢያ ማሽን ካሜን የለቀ ሳርዬ ጀልባ እንድትገዥ ብዬ እኮ ነው ማሬ። ዳጣውን ዳጣውን የምታመላልስበት እንጀራውን የምታመላልስበት እንዴት ነው ሰረፋችሁ? ብዬ እንዴት ነሽ? ኧረ እንደው እንደነገሩ ደግሞ ይኸውልሽ ምን ተሰራው መሰለሽ መማርዬ እንትኑ ጎርፍ ነው። እታች መሬት ላይ ገና ጎርፉ ሳይጀምር ታክሲ ተቀምጣ ነበረ። ታክሲዋልሽ እያመጣ በሩ ላይ ግጥም እንትኑ ሱቃችን በር ላይ እንዴ ምን ብለን ፖሊስ ደውለን እኮ ነው የተነሳችው። እንዴ ልገባ በሩ ላይ ካላስ የሆነ ሰው እንዲካረጋት ገባሽ። በቃ አለቀ። አላየሻትም መማርዬ? በሱሪዋን ሰብሰብ አረገች ሱሪዋንና ላይ ድረስ ከዚህም እንዳያመልጥባት የያዘችው እንትን ነበረ ክርክር። የመብት ጉዳይ ይዛ ነበር የሐናን ነገር ማለት ነው። በዚህም ትከራከራለች፣ በዚህም ውሃውን ትቀዳለች እና አሳዘነችን። ገብርኤልን አሳዘነችን። ማርያምን ነው የምልሽ ብታይለችው። በጣም ነው እንትን ያለብን እኮ መማር ብታይ በጣም ነው ውሃ ሁሉን ላይ ድረስ ሰብስባ ነበር እና ደግሞ ያሳዘነችን ባሌ እኮ እዛ ሄዶ በሰበሳል። አይ ተይኝ እስቲ ማርያም ፍቅር ውሃ እኮ እንደ ፍቅር እያሳራቀ ነው የሚወስደው ይባላል። እኔ ውሃ ብርጭቆ ነው የምወደው እናቴ። እኔ ከሁሌ ያሳቀኝ አጅማን ነው የሚባለው እናንተ ያላ